ዩቲዩብ ቻናል ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በሚያምርና ለየት ባለ ሩዝ አሰራር መጥቻለሁ። አብራችሁኝ ሁኑ። እዚህ ጋር መጀመሪያ ድስታችን ላይ የፈላ ውሃ እናደርጋለን፣ ያው እንዲፈጥንልን ማለት ነው። ከዛ በኋላ ዶሮአችንን እኛ በምንፈልገው መጠን ማለት አንድም ሁለትም ሶስትም ልንሰራ እንችላለን። ከፈለጋችሁ አራት ቦታ፣ ከፈለጋችሁ እንደኔ አራት ቦታ፣ ከፈለጋችሁ ደግሞ ሁለት ቦታ ማድረጋችሁ መስራት ትችላላችሁ። እኔ አንድ ዶሮ ነው የምሰራው። እንደዚህ ድስታችን ላይ እናደርጋለን። በጨው በሎሚ በከል ካጠብን በኋላ ማለት ነው። ከዛ ቲማቲም፣ ሽንኩርት፣ ነጭ ሽንኩርት እንደዚህ ሰንጠቅ አድርገን እንጨምርበታለን። ከዛ ቅመም፣ ፓፕሪካ እንዲሁም ደግሞ ኩርኩም፣ አረቢክ ለጉዛርና ትንሽዬ ጨው፣ ሄል፣ ቁርንፉድ እንዲሁም ደግሞ እንጨምርና ከዛ ትንሽ ይጠፋ ካደረገን በኋላ እናቀላቅላቸዋለን ማለት ነው። ይሄ ምግብ በነገራችን ላይ አዲስ አሰራር ነው። እኔም ዛሬ ነው የሞከርኩት። በጣም ነው የሚጣፍጠው። እንዲሁም ደግሞ ቁርንፉድና እንትንም ይሄ ዳርሲን ትጨምራላችሁ። እሺ፣ ቀረፋ ማለት ነው። ያው ሁሉም ስለምናጠለው በኋላ በጣም አሪፍ ቴስት ነው የሚኖረው። ሁሉንም ብታረጉበት አሪፍ ነው ካላችሁ ማለት ነው። አታክልቶቹን ደግሞ መዝለል ይቻላል። እሺ፣ ከዛን ከድንና እንዲህ ሲንተከተክ ሲበስልልን ለአንድ ለ25 ደቂቃ ካበሰል ነው በኋላ ያው እንደ ዶሮ አይነት ይለያያል። ከበስንየ ላይ እናወጣዋለን። እንደዚህ ዩት ማሻላ እንዴት እንደሚያምር አሪፍ ከለር ይዞ ነው የወጣው። እናወጣዋለን እንደዚህ ማለት ነው። አዲስ አሰራር ነው። በጣም ነው የሚጣፍጠው። ሰዎች በጣም ነው የወደዱት። እኔ ዛሬ ሞክሬው ማለት ነው። ለእናንተ ከጠቀማችሁ ብዬ ነው ወደ የቀረጽኩት ወይም ደግሞ ቪዲዮ የሰራሁበት። ሞክሩትና አስተያየታችሁን ኮመንት ላይ አስቀምጡልኝ። የዩቲዩብ ቻናሌን ደግሞ ሰብስክራይብ አድርጉልኝ። ያው ሰብስክራይብ እያደረጋችሁ ነው። በጣም ነው ማመሰግነው ሹዶቼ። እና እንደዚህ ዶሮአችንን እናወጣለን ሁሉንም ማለት ነው። እንደምታዩት ደግሞ ጊዜ በጣም ነው የሚቆጥበው። በጣም ቀላል አሰራር ነው እንደምታዩት ማለት ነው። እንዲህ ካበሰለልን በኋላ እናወጣና እንደዚህ ይዩት። እንደዚህ ስንየ ላይ እናደርጋለን፣ ፓትራ ላይ። ከዛ ያቀድም እናወጣለን ያልኳችሁን እነዚህ የቀቀልንባቸው ነገሮች ጥርቅ አድርገን እናወጣለን ሁሉንም ማለት ነው። እንደምታዩት ሁሉንም እንደዚህ ማውጣት አለብን። ይሄን እንጥለዋለን ምንም ስለማያደርግልን ማለት ነው። ከዛ አንድ ኩባያ ወተት እንጨምራለን። እንደምታዩት ወተት እንጨምራለን። ሩዙ ያው ነጻ እንደሌለን ጣዕሙም አሪፍ ነው የሚሆነው። ከዛ ትንሽ እስከሚንተከተክ እንጠብቀዋለን። እንከድንና ማለት ነው። ከዛ ጨው እንጨምራለን እንደ አስፈላጊነቱ። መጀመሪያ ስለጨመርኩኝ ተጠንቀቁ እሺ፣ እንዳይበዛባችሁ ቀምሳችሁ እያያችሁ ጨምሩ። ከዛ እንደዚህ እናቀላቅልና ሩዛችንን እንጨምራለን። ሩዟ አጥልዬ አስቀምጫዋለሁ ማለት ነው። ዘፍዝፌ ለአንድ ለ30 ደቂቃ አስቀምጫዋለሁ። እኔ በነገራችን ላይ የኔ ሰዎች ሩዝ የበሰለ ነው እሺ የሚወዱት። እና እዚህ ጋር ቅመማ ቅመሞች ከሙን፣ ከዝበራ፣ ፓፕሪካ እና ደግሞ አንድ ማንኪያ ሳልሳና ትንሽዬ ዘይት እና ደግሞ ትንሽዬ ዶሮን የቀቀልንበት መረቅ እናደርግና እንዲናቀላቅለዋለን። እና ደግሞ ባህራት መሸከለ ሰባ ባህራት የአረቢክ ልብዛር የለም እሱንና ትንሽዬ ጨው አድርጌበታለሁ። ከዛ እንደዚህ ለዶሮአችን እንቀባለን ማለት ነው። እኔ አንድ ዶሮ ስለሰራሁኝ ብዙ አልሰራውም። እነዚህ እንትኖችን ዶሮ የምተብልበት ያው እናንተ ከዚህ የሚበለጠ ከሰራችሁ ሳይዙን መጨመር ትችላላችሁ ማለት ነው። እሺ፣ እኔ አንድ ዶሮ ስለሰራሁኝ የሚበቃኝ ይሄ ነው ማለት ነው። እና እናንተ እንደ ሳይዛችሁ ሁለትም ሶስትም ከሰራችሁ እንደዚህ። ከዛ ፍሩን ውስጥ ከላይ እና ከታች ደግሞ ትንሽ ይይላችሁታለን። ሩዛችን እንዴት እንተከተክ ደግሞ አለመኑን እናለብስና ደግሞ ወደ ዝቅተኛ እሳት እቺ እንትን ነገር እናደርግና ሳህን ነገር እናደርግና እንዳይቃጠልብን እናረጋለን ማለት ነው። እንዲበስልልን እዚህ ጋር አንድ ሁለት ሽንኩርት ከትፌ በቀጫጭኑ ከላይ የምናደርገው አንድ ማንኪያ ትንሽዬ ነሻ አደረኩበት፣ ያው ዘይት እንዳይመጥ እና ደግሞ ክርስሚ እንዲሆንልን ማለት ነው። ከዛ ዘይታችን ሞቅ ሲል እንደዚህ ሽንኩርታችንን እንጨምራለን፣ እንጠብሳለን ሽንኩርታችን ማለት ነው። ሩዛችን ከጎን አድርገናል ያው በዝቅተኛ እሳት። ዶሮአችን ደግሞ ያለው ፍሩን ውስጥ ነው፣ እየጠበቃችሁ እንዳይቃጠልባችሁ እሺ። ሽንኩርቱን ካወጣን በኋላ ደግሞ ዘይባችንን አደረግን። ዘይብ ያላችሁን ተጠቀሙ። ሩዛችን እዚህ ጋር ደርሷል። ይሁት ማሻአላ እንዴት እንደሚያምር በጣም ነው የሚያምረው። እንደነገርኳችሁ የኔ ሰዎች ሩዝ በጣም ብስል ነው የሚወዱት እሺ። በጣም በሰል ነው የሚወዱት። እኔ በሰለ ሩዝ አልወድም፣ ግን ምንም ማድረግ አይቻልም። በእነሱ ፍላጎት ስለሆነ መሰራት ያለበት።
እናንተ ስትሰሩ ምንድነው ማድረግ ያለባችሁ? ውሃውን ቀንሱ። እሺ ግን እንደዛም ሆኖ ውሃን ቢበዛበት በጣም ነው የሚያምረው ሩዝ እንደምታዩት። ከዛ ዶሮአችን እንደምታዩት ማሻአላ ዩት እንዴት እንደሚያምር ያሰላም። ዶሮአችንን እንደዚህ እናረጋለን ከሩዙ ላይ ማለት ነው። እዩት። ከዛ በኋላ የጠበስነው ሽንኩርት እንዴት ክርስሚ እንደሆነ ነሻው በጣም አስፈላጊ ነው። ሽንኩርት ነሻ አድርጉ። ከዛ እንደዚህ ከላይ ሽንኩርቱን እናደርጋለን። ከዛ ዘቢባችንን ባላችሁ ከለር መጠቀም ትችላላችሁ። ከሌላችሁም ዝለሉት። ግዴታ መብላዝም ግዴታ አይደለም። እኔ ስላቃጠለኝ እንደዚህ መነስነስ ጀመርኩኝ። ትኩስ ስለነበር ሰዓትም ረፍዶብኝ ስለነበረ እንደዚህ ያደረኩት። ይሄን ይመስላል ውዶቼ። ሰብስክራይብ አድርጉኝ፣ ላይክ ሼር አድርጉልኝ። ስለተከታተላችሁ በጣም ነው ማመሰግነው። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ።